ታውቃታላችሁ የቱ ጋር እንደተቀመጠች ምናምን ልቤ ውስጥ ነች። ምን ላርጋት? ከልቤ ውስጥ የት እንደወስድላችሁ ፈልጋችሁ ነው ወዶቼ? አሳየኛል እኔ ላውልቅ አሳየን። ልቤ ውስጥ ትገባላችሁ ቀድጄ ምናምን አላሳዝናችሁ። እግዚአብሔርን አኩርታችሁኛል። እንዲህ ነው የሚያምርብን እኮ ማንም ምንም አያመጣም። ከዛ ንቅልቅልቅልቅልቅ ካረግነው እንዲህ ነው በቃ። ገብቷችኋል? ስሊፕ ታይም ይለኛል ስልኬ እኮ በጣም ጥጋበኛ ነው። ማርያም ካልተኛ ብሎ ይነዛነዘኛል። ንገሪኝ ካልሽማ ተገኝምሻለው። ዩቲዩብ አሁን ስገባ ዘፈን ልከፍት ማይሆን ጌና አንቺን ትቼ በጣም እኮ ነው የምወዳችሁ። ማርያም እመቤቴን በቃ እናቴ ኪዳነ ምሕረትን ይሁት ስ ይህ ጉደኛ ሌባ ነኝ እኮ ሰረኩ አይደል? የሰው ንገሪኝ ካልሽማ ምን እና እዚህ ጋ ናሩ ወንድሙ ምናምን ዋንጫውን እንበላለን። እግር ነው የምትበላው። እንዴት ነው ከሁሉም ውድድር ውጭ ሆናችሁ አታፍሩም? ለአፋችሁ እንኳን አታፍሩም? ዋንጫ እንበላለን ስትል ቤት 21 አይተዋል ላይ ኢንስታግራም ስቶሪን። እናንተ የመላጣ ልጆች የማይስተር ደጋፊ ደህና ነሽ? እንዴት ናችሁ ግን ውዶች? ረመዳንም ሊያልቅ ትንሽ ነው የቀረን። በቃ አንዱን ጾም ጨርሳለን፣ አንዱን አንድ ወር ይቀረናል። ፋያሌው ትመራለን። ከዛ እግዚአብሔር ይመስገን ልቦና ይስጠን። የዚህን ጾም ፋያለ ልቦና ይስጠን። ዘንድሮ ሚዜነት ምን እንደሆነ ታያታላችሁ። ከዛ ሚዜነትም ወግ ነው ትሉና እሱን ነው የምጠብቀው ከእናንተ። እኔ በአርሰናል አንዴን የሰራሁት ወጥቼ መሮኝ ምናምን ይኸው አንድ የአርሰናል ደጋፊ ወጥቶ ይስራና የአርሰናል ከልብ ያልወጣል እኮ የማንቸስተር ደጋፊ ይስራና ወጥቶ ተጋደልን። ሶስተኛ ብጨርሱ ራሱ ሁለተኛ ብትሆኑ ደስ ይለኝ ነበር። ለምን መሰላችሁ? ከዛ ሁለተኛ ሆነሽ ምን እንደምታይ ይሻለሁ። ምን እኛ ሁሉ አመት ስንወጣ የሰደብሽን አዳሜ እናንተ ስትወጡ እንተያያለን። ማርያም ጨጓሬ በጣም ቀፋፊ በሽታ ነው። እመቤቴ ምን ሊሰራ ነው የሚያምኝ? ሲያስጠላ በእግዚአብሔር